ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቡሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማን ነው ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት ገባ እምቡሞ ስለማይችል ብሩኖ ሲመራው እምቡሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርለ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባሁን ሰዓት ያልጠብቅም ከባርለ የኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኝ አይደለ ዛሬ ብሩኖ አሲስት እንዳያረግ ልቋጥር ብገባም ይሆናል አይደል የመጨረሻው ጨዋታው ትራፎርድ ላይ ምናምን ስለነበረ ያባበዱ ደስ የሚሉ ሞመንቶች ጣላታቸው ብትሆንም ማለት ነው ደስ የሚሉ ሞመንቶች ካሰሚሮን የተደረገለት አሸኛኘት ምናምን ስታይ አቀለመናገር ብሩኖ አሲስት አድርገው ሁሉም ለሱ መጨፈራቸው ምናምን እምቡሞ ያገባው አይመስልም ተናግሬያለሁ እኮ ጎሉ የብሩኖ ነው እምቡሞን አጋስቶ ነው ያገባው ገባርለ እንጂ አረ ማንዬ ግን በቃ ላሉ ብሩኖ አሳዘነኝ አቀለመናገር እንዴ አንተ 3-4 አሲስት ነበር ዛሬ የሚያገኘው ከገባርለ አንድ አሲስት አግኝቶ እፈይ ስላሰዋ ወይኔ ለማንኛውም ማን ነው ያው እኔ 7ኛ ያያላችሁ ነው 3ኛ ጨርሳላችሁ ያልኩት 3ኛ መጨረሳችሁትን አረጋግጣችኋል ያለ እንፎሳም ያረጋግጣችሁት ኔክስት ሲዝን ወደ ትሄዳላችሁ የሚለው ነገር አብረን እናያለን ነው ማለት ብሩኖ በእናተ ከዚህ ቡድን ውጣልን እንዴ ገባህ አይደል እንዴ ባንተ ምክንያት ብቻ ትራሽ ቶክ እንደረግ እንዴ 3ኛ አቺቭመንት ሆነብን እኮ 3ኛ አቺቭመንት ሆነ ወይኔ አባቴ ብሩኖ አናዘር አሲስት ያላችሁ አሸንፈናል ካስሜሮ እንወዳለን የኔ አባት በሄድክበት ሁሉ ግሎሪ ማን ዩናይትድ ዛሬ ማለት ነው ዳጌንጊስ ድሪፕሊንግ ይላል ስለሚቻል ይመቻችሁ ዩናይትድ አሸንፏል ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል አንድ ጨዋታ ገና ይቀራል ማን ሪካርዱን ከነ ኦንሪና ከዴብሮይን ጋር ተጋርቷል አንድ ጨዋታ ማን ዛሬ እምቡሞ ያውላ ኳስ እየሳተን ያስደስቶኝ በቃ ዛሬ እምቡሞ ትክክለኛ ሰው ነው ዛሬ ገባው እያልኩኝ ነበር ማን መጨረሻ ላይ ራሱ አግብቶ አላስደስተውም ለምንድነው እንደዚህ አይነት ደደብ የሆንከው እንዴ ዛሬ ግን ማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር ደና ስትራይከር ከፊት ለፊት ቢኖርለት ማለት ኩኛ ገባ የሚያምር ጎል ምንድነው የሚሰሩት ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን ማን ብሩኖ ፈርናንዴዝ ማለት ነው እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር ደና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት እንደው ማን በሆነ ነገር ብቻ እንትረፍ ከዚህ ነገር 21 ጨዋታ ይቀራል እኩል ናቸው ገና አልሰበረው ብሩኖ ፈርናንዴዝ 20 አሲስት ደረሰ አይኔ እያየ 20 አሲስት አድርገ ዛሬ እምቡሞ አሪፍ ጨዋታ ነው የሚጫወተው እምቡሞ ዝም ብሎ እየሳተ ነበር ያውላ ኳስ መጨረሻ ላይ ግን ራሱ አገባለት ማን እኔ ቅጥልን ያርኩት 20 አሲስት አሁን ከኦንሪ ከዴብሮይን እና ከራሱ ጋር አሁን 23 ሰዎች 20 አሲስት አላቸው ፕሪሚየር ሊግ ማን ሪከርዱን ተጋራቸው በጣም የሚያስጠላው ነገር ኦልድ ትራፎርድ ላይ መሆኑ ነው በጣም ነው የሚያናድደው ምን ማለት ነው ኖቲንጋሞች አሪፍ እየጫወታችሁ 50 ኳስ ነበር እየሰጣችሁ የነበረው ዛሬ የምር 25 ምናምን ሊያደርገው ነበር ምን ሆኖ ነው ያማል እንዴ አንተ ቆይ በሽተኛ ነህ ምን ሆነ ነው አሁን ራሱ ዶርጉ የሚገርም ኳስ ነው የሳተበት እረፍ ገና አላለቀም ጨዋታው አሁን 2 ደቂቃ ምናምን ነው የሚቀረው እባክህ ተረጋጋ ኦልድ ትራፎርድ ጀግናዋን በዚህ መልኩ እየሸኘች ትገኛለች ካርሎስ ካዚሚሮን በደማቅ ሁኔታ የኦልድ ትራፎርድ የማንቸስተር ዩናይትድ ደጋፊዎች የመጨረሻ የኦልድ ትራፎርድ ጨዋታውን በዚህ መልኩ በድምቀት እየሸኙለት ይገኛሉ ካርሎስ ካዚሚሮ በአሳዛኝ ሁኔታ ማንቸስተር ዩናይትድ በዚህ የውድድር ዓመት መጨረሻ እንደሚለቅ ይታወቃል ታዲያ የኦልድ ትራፎርድ ደጋፊዎችም ያላቸውን ፍቅርና አክብሮት በዚህ መልኩ እየገለጹ ይገኛሉ በእንባ በሐዘንና በስሜታዊነት የተቋጨው የካዚሚሮ የኦልድ ትራፎርድ ቆይታ የበርካቶችን ልብ ነክቷል ካዚሚሮ እባክህን አንድ አመት ቆይልን ላሉት ደጋፊዎችም ምርጥ ብቃቴ ላይ ሆኜ ነው ይሄንን ሞደውን ክለብ መልቀቅ የምፈልገው በማለት አንገቱን ደፍቶ አቀርቅሮ በሚያሳዝን ሁኔታ የኦልድ ትራፎርድን ደጋፊዎች ለመጨረሻ ጊዜ ተሰናብቷቸው
ተለይቷቸዋል። ካዚሚሮ እጅግ ስሜታዊነት የተሞላበትን ጨዋታ ነበር በዛሬው ዕለት ያደረገው። ከኖቲንጋሙ ጨዋታ መጀመር አስቀድሞም እንደምታዩት በርከት ያሉ የማንቸስተር ዩናይትድ ደጋፊዎች በኦልድ ትራፎርድ በደማቅ ሽኝት ነበረ ጀግናቸውን ካዚሚሮን የሸኙት። እሱም ስሜታዊነት ተሞልቶበት እንባውን እያነባ አቀርቅሮ ነበር ከሜዳ የወጣው። ስለ አሳዛኙና ልብ ስለሚነካው የካዚሚሮ የመጨረሻ የኦልድ ትራፎርድ ጨዋታና ሽኝት እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብሩኖ ኤል ማግኒፊኮ ፈርናንዴዝ በመጨረሻም የ20ውን የሊግ አሲስት የምንጊዜውም ታሪክ መጋራት ችሏል። ከቴሪ ኦንሪና ከኬቨን ዴብራያን እኩል 20 የሊግ አሲስቶችን ማድረግ የቻለበትን አመት አሳልፏል። አሁንም መስበር የሚችልበት እድል በእጁ ይገኛል። ነገር ግን እኔ ዛሬ እንደሰበረው ነው የምቆጥረው ጋይስ። ብራያን ምቤሞ፣ ማቲያስ ኩኛ፣ አማድ ዲያሎ ምንድነው የሚያደርጉት? ያኑላ ኳስ ያኑላ ያለቀለትን ኳስ እየሰጣቸው ሊጠቀሙበት አልቻሉም እንጂ ዛሬም ቢሆን ሪካርዱን መስበር ይችል ነበር። ለማንኛውም ብሩኖ 21ኛውንና ሪካርዱን መስበር የሚችልበትን እድል በመጨረሻው የሊጉ ጨዋታ ላይ የሚያደርግ ይሆናል። ጥያቄው አሲስት አድርጎ ሪካርዱን የግሉ ያደርጋል ወይስ ደግሞ ሳይሳካለት ይቀራል? ምን ይመስላችኋል? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ካዝሜሮ ከክለባችን ጋር በይፋ ተለያይቷል። እንግዲህ እጅግ ገራሚ ሽኝት ነበረ። በእንባ የታጀበ ሽኝት ተደርጎለታል። የካዝሜሮ ሁነኛ ተተኪ ደግሞ ኤሊዮት አንደርሰን ነው። ምን አይነት ብቃት ያለው ተጫዋች ነው! 120 ሚሊዮን ፓውንዱን ከፍለን ኤሊዮት አንደርሰንን በፍጥነት ማምጣት መቻል አለብን። የካዝሜሮ ሁነኛ ተተኪ ኤሊዮት አንደርሰን ነው። ቦክስ ቱ ቦክስ የሚጫወት ቻንስ ክሬት ማድረግ ባለበት ሰዓት ቻንስ ክሬት የሚያደርግ፣ መከላከል ባለበት ሰዓት ላይ የሚከላከል፣ አሲስት ማድረግ ባለበት ሰዓት ላይ አሲስት የሚያደርግ ሁለገብ የሆነ የካዝሜሮ ምትክ ተጫዋች ኤሊዮት አንደርሰን ነው። ስለዚህ ማንቸስተር ዩናይትድ በፍጥነት ኤሊዮት አንደርሰንን ማስፈረም መቻል አለበት። ቀጣይ ዓመት ብዙ ጨዋታዎችን እናረጋለን። ሁነኛ የካዝሜሮ ምትክ ተጫዋች ካሁኑ ካልገዛን ደግሞ መቸገር ስለሚመጣ ሳንቸገር ካሁኑ የካዝሜሮ ምትክ ተጫዋች ኤሊዮት አንደርሰን ነው። ዛሬ በቲያትር ኦፍ ድሪምስ በኦልድ ትራፎርድ እዩኝ በማለት የሚገርም እንቅስቃሴ ማሳየት ችሏል። ወደ ማንቸስተር ዩናይትድ መምጣት ይፈልጋል። ማንቸስተር ዩናይትድ እጅግ የሚገርም ደጋፊው እጅግ የሚፈቀር ቲያትር ኦፍ ድሪምስ እጅግ የሚናፈቅ ስቴዲየም መሆኑን ዛሬ በካዝሜሮ አይተኗል። ከዚህ በፊት ባስቲያን ሹዋንስታይገር ሙኒክን ረስቶ እኔ ከዚህ በኋላ የዩናይትድ ደጋፊ ነኝ በማለት ተናግረዋል። ቫን ፐርሲ ማን ነው አርሰናል ቤት ምንም የማስታውሰው ትዝታ የለም። በማንቸስተር ዩናይትድ ቤት በሁለት ዓመት ግን ብዙ ትዝታዎችን አግኝቻለሁ። ማንቸስተር ዩናይትድ ሁሌ የምደግፈው ክለቤ ነው በማለት ተናግሮ ነበረ። ካዝሜሮ ብዙ ስኬት ካገኘበት ከሪያል ማድሪድ ይልቅ በማንቸስተር ዩናይትድ ፍቅር ወደቀ። ዋንስ ሬድ ኦልዌይስ ሬድ። ብሩኖ ፈርናንዴዝ ታሪክ ሰርቷል። ብሩኖ ፈርናንዴዝ አሲስት ያደረገውን ኳስ ብራያን ምቤሞ ከመረብ አሳርፏል። ማንቸስተር ዩናይትድ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 3-2 ማሸነፍ ችሏል። በዚህም ብሩኖ ፈርናንዴዝ በውድድር ዓመቱ 20 አሲስቶችን በማቀበል በቴሪ ሄንሪ እና በኬቨን ዴብሮይን ተይዞ የነበረውን በአንድ ዓመት ብዙ ጎል አመቻችቶ የማቀበል ሪከርድ ተጋርቷል። የዛሬውን የዩናይትድ ድልና የብሩኖን አሲስት እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ደሞ ለካሴ ነው አቴ አሞርቴ እስከ ሞት ድረስ አንቲል ዴዝ ካሴ በልባችን ትኖራለህ። እንወዳሃለን። አንድ ጨዋታን ይቀረ። ይመች ካሰሚሩ ትችላለህ። አንተም ደብል ዲጂት ድረስ በጎል እመቤቴ ካሰችው 20ኛ አሲስት በዋንጫ ህይወቱ ታሪኩ በዩናይትድ ቤት ባያምር አሲስት ሲባል ካውንዳ ፕሪሚየር ሊግ ለ100 ዓመት ያስታውሰዋል። እንኳን ደስ አላችሁ ጠረፌ ደጋፊ በሆነ አፉ በሉ እኔ ሰይጣን አሳስቶኝ ነው የቋጠርኩት። በእውነት እኔ ምን አገባኝ አሁን በአሲስት መንደር ውስጥ ገብቼ የምቋጠረው? እኔ እኮ ለዋንጫ እኮ የምቋጠር ሰው ነው። ገብቷል አይደል? ስታንዳርድ አይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር። አፉ መባባል አለብን። የምሬን ነው የምላችሁ። እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር። በቃ አስቀድማችሁ 18 ላይ 17 ላይ ያቋጥሩ። እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ በታስይዙት ራሱ አይቆምም። አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል። የምሬን ነው የምላችሁ። ለማንኛውም የመጣሁት እርቅ ለመፈጸም ነው። አፉ በሉኝ። በእውነት ሰይጣን አሳስተኝ ነው የቋጠርኩት። ይሄ ሰይጣን የሆነ ተጫዋች ነው ማለት ነው። እንዴ በምንም አይመለስም። ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም። አሲስት አደረጋ ስለሆነ መቋጠሩ ተርፉ ድካም ነው።
በቃ እኔ ትቻለሁ። ለምን 28 ገብቶ አይጨርስም? ቀጣይ ጨዋታ ላይ 8 አጥቶ የለውበትም። እኔ የለውበትም ከአቅሜ በላይ ነው። እንዴ እንደፈራ ነው። አገር ተቃጠለች፣ አገር ነደደች። ብሩኖ 20ኛ አሲስቱን አደረገ። ማንዬ 20ኛ አሲስቱን ጎበዝ። እኔ እኮ ችግር የለብኝም ካንተ ጋር። የትርፍ ደጋፊዎች እንደሚሉት ካንተ ጋር እኔ ችግር የለብኝም፣ ከደጋፊዎች ጋር ነው። 20 አሲስት አረክ ብለው መቆሚያ መቀመጫ ነው የሚያሳጡን። በቃ ከኬቨን ዲ ብሩይና ከቴሪ ኦንሪ ጋር ነው እኩል የሆንከውና እንኳን ደስ አለ። ብቃት ላይ ቅንጣት ያክል ጥርጥር የሚያነሳብ የእግር ኳስ ቤተሰብ የለም። እንኳን ደስ አለ። እንኳን ለዚህ ክብር አበቃ። አንተ ትችላለህ። በቃ አድናቆቴን ሳላቀርብ ለማለፍ አልፈልግም። እስካሁንም የቋጠርንብህ እኛ ፈልገን አይደል። በቃ ደጋፊዎቹ ከዋንጫ በላይ ሴሌብሬት ሊያደርጉት ስላሰቡ ስላየን ነው እንጂ ኮንግራ እንኳን ለዚህ ስኬት አበቃ። ትችላለህ ማለት አጨብጭቤልሃለሁ። በፕሪሚየር ሊግ ታሪክ ከብሩኖ ፈርናንዴዝ በላይ ብዙ ኳሶችን አሲስት ያደረገ ወይም ደግሞ ኳስን ለጎል አመቻችቶ ያቀበለ ተጫዋች የለም በፕሪሚየር ሊግ ታሪክ እስከዛሬ ድረስ። ዛሬ ማይስተር 3-2 ኖቲንግሃምን ባሸነፈበት ጨዋታ እንግዲህ ብሩኖ ፈርናንዴዝ አሲስት ማድረግ ችሏል። ያ ማለት እንግዲህ በፕሪሚየር ሊግ ታሪክ ብዙ አሲስት ማድረግ የቻሉ ተጫዋቾች ከሶስቱ አንዱ መሆን ችሏል። እንግዲህ ከሄንሪ እና ከደብሮይን እኩል ነው። በፕሪሚየር ሊግ ታሪክ ብዙ አሲስት ማድረግ የቻሉት ኬቨን ደብሮይን እና ቴሪ ሄንሪ ነበሩ። እስከ አሁን ድረስ 20 አሲስት ነበር ያደረጉት። ነገር ግን ዛሬ የእነሱን ክለብ ብሩኖ ፈርናንዴዝ ተቀላቅሏል። የማይስተር ደጋፊዎች በሙሉ እንኳን ደስ አላችሁ። ይህን ቪዲዮ ለማይስተር ደጋፊዎች በሙሉ ላኩላችሁ። በቀጣይ ደግሞ ያው አንድ ጨዋታ ይቀራል። እናም ቀጣዩ ጨዋታ ላይ አሲስት የሚያደርግ ከሆነ ብሩኖ ፈርናንዴዝ ብቸኛ ይህንን ሪከርድ የሚያዝ እድል አለው ማለት ነው። ሞስት አሲስት ሲንግል ፕሪሚየር ሊግ ሲዝን እሱ ብቻ ይሆናል ማለት ነው። ቀጣይ ጨዋታ ላይ አንድ አሲስት ብቻ ነው የሚያስፈልገው። አሸንፈናል። ማሸነፍ የዕለት ተዕለት ስራችን ከሆነ ቆይቷል። ስለ ማሸነፋችን ለወር አይደለም። አረ ብሩኖ ሚጌል ፈርናንዴዝ በስተመጨረሻ 20ኛ አሲስቱን በማድረግ ከኬቨን ዲ ብሩይና እና ከቴሪ ዳንኤል ኦንሪ ጋር ተስተካክሏል። አንድ ቀሪ ጨዋታ ይቀረዋል። ብራይተን ላይ አሲስት አድርጎ የእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገ የምንጊዜ ምርጡ ተጫዋች ይባላል የኔ ካፕቴን ብሩኖ ሚጌል ፈርናንዴዝ። እንዲህ ይቋጠርበታል። ብሩኖ ሚጌል ፈርናንዴዝ ዛሬ 3-4 አሲስት ያስመዘግብ ነበረ። የማይረቡ ተጫዋቾች ብሪያን ኤምቤሞ፣ አማድ ከአፍሪካ ዋንጫ መልስ ምን እንደነካቸው አላውቅም። ብሪያን ኤምቤሞም አማድም በክት ናቸው። እነ ዘርከዚ ዶርጉ ብሩኖ ሚጌል ፈርናንዴዝ ዛሬ 3 አሲስት ነበር የሚያደርገው። ከነዚህ ተጫዋቾች ጋር ሆኖ በእንግሊዝ ፕሪሚየር ሊግ በዚህ ቡድን 20 አሲስት በማድረጉ ቆመ ልታጨበጭብለት ይገባል። 2002 እኮ ምን አይነት አርሰናል እንደነበረ ስለማታቅ ነው። በዛ አርሰናል 20 አሲስት በማድረጉ ቴሪ ዳንኤል ኦንሪ ሰርፕራይዝ ልትሆን አይገባህም። በ2018 ኬቨን ዲ ብሩይና በፕራይሙ ሲቲ 20 አሲስት በማድረጉ አይግረምህ። የሚያገቡ ጥራት ያላቸው አጥቂዎች ነበሩ ማንቸስተር ዩናይትድ። በእነዚህ አጥቂዎች ብሩኖ ሚጌል ፈርናንዴዝ ከ30 አሲስት በላይ ዘንድሮ ያስመዘግብ ነበረ። ግን አይረቡም። ፈትፍቶ እያበላቸው እንኳን ማግባት የማይችሉ የማይረቡ አጥቂዎች ስላሉ ነው እንጂ የኔ ካፒቴን ከማንም ተጫዋች ጋር አይነጻጸርም። በአንድ ሲዝን ከ30 በላይ አሲስት ማድረግ የሚችል የወቅቱ ምርጡ ሚድፊልደር ብሩኖ ሚጌል ፈርናንዴዝ። አጨብጭብ 21ኛውን ደግሞ ቀጣይ ሳምንት እርር ድብን እያልክ ሲያረግ ሪከርዱን ሲሰብር ደም እንባ ታለቅሳለን። ዛሬ ለአንድ ተጫዋች ስደግፍ ጨዋታን ተመልክቼ አላቅም። ዛሬ ብሩኖ ፈርናንዴዝ አንድ አሲስት ብቻ እጅግ የሚያንስበት ነበር ማለት ይቻላል። ብራያን ምቤሞ፣ ጆሹዋ ዘርክዚ፣ አማድ ዲያሎ ምን ነበር ሲሰሩ የነበሩት? በጣም ትልቅ ጥያቄ ይመስለኛል። በአጠቃላይ ግን ማንቸስተር ዩናይትድ አሸንፏል። ብሩኖ ፈርናንዴዝም የአሲስት ክብሩን ተጋርቷል። በእርግጠኝነት በብራይተኑ ጨዋታ ይሰብረዋል ብዬ አስባለሁ። እንኳን ደስ አላችሁ የዩናይትድ ደጋፊ፣ ይመቻችሁ።